ዓለም እያለቀች ነው። ግን ስለ ነዳጅ ወይም ስለ ውሃ እያወራሁ አይደለም፣ ስለ አሸዋ ነው። ይገርማችኋል፣ ከውሃ በመቀጠል በዓለም ላይ በብዛት ጥቅም ላይ የሚውለው የተፈጥሮ ግብአት አሸዋ ነው። ኮንክሪት፣ አስፋልት፣ መስታወት፣ ሌላው ቀርቶ የሞባይላችን ስክሪን ቺፕ የተሰራው ከአሸዋ ነው። ግን የሚገርመው ሚስጥር ይሄ ነው። የዓለም የኮንስትራክሽን የበረሃ አሸዋ መጠቀም አይቻልም። የበረሃ አሸዋ መጠቀም ድቡልቡል ስለሆነ ለኮንክሪት ጥንካሬ አይሰጥም። ስለዚህም የዓለም ወንዞችና ባህሮች ዳርቻዎች አሸዋ እየተዘረፈ ነው። ይህ ፍላጎት ደግሞ በዓለም ላይ የአሸዋ ማፊያ እንዲፈጠር አድርጎታል። በህገወጥ መንገድ አሸዋ በመዝረፍ ሰዎች በመግደልና ደሴቶችን በማጥፋት ላይ ናቸው። ለምሳሌ ሲንጋፖር መሬቷን ለማስፋፋት ስትል አንዳንድ ትናንሽ ደሴቶቿን በኮረብታው ላይ አጥፍታለች። የኮንስትራክሽን ባለሙያዎች የበረሃ አሸዋ የምንጠቀምበትን ዘዴ ካልተፈጠረ የዓለም ኮንስትራክሽን ይቆማል ማለት ነው። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ላይክ ፎሎ አድርጉኝ።